ሰላም ስሜ ጌታቸው ዝናቡ እባላለሁ። ኤክስፐርት ፕሮፌሽናል ነርስ ነኝ። በዚህ ሰዓት የምሰራበት ክፍል ደግሞ ዲያሊሲስ ክፍል ነው። ይሄን ማሽን የዲያሊሲስ ማሽን ይባላል። በዲያሊሲስ ክፍል ደግሞ ያው ከኩላሊት ህመም ጋር ተያይዞ የኩላሊት ህመም ያለባቸው ተገልጋዮች የሚታከሙበት ክፍል ነው። ስለዚህ ዛሬ ስለ ሁለት ነገር ነው መናገር የፈለኩት። አንድ ብዙ ጊዜ ለጤና ባለሙያዎች የዲያሊሲስ ማሽን በምንሰራበት ጊዜ የሚያጋጥሙን አንዳንድ ችግሮችና እነዛ ችግሮችን እንዴት አድርገን ሶልቭ እና እንዴት አድርገን ማኒፑሌት እንደምናደርግ እናወራለን ጊዜ ካለን ማለት ነው። ሁለተኛ ስለ ኩላሊት ህመም አንዳንድ ነገር ለምሳሌ ምንድነው የኩላሊት ህመም፣ ስንት አይነት የኩላሊት ህመም አለ፣ እንዴት መከላከል እንችላለን የሚሉት ነገሮችና በሀገራችን ያለው ፕሪቫለንስ ወይ ደግሞ በሀገራችን ምን ያክል የኩላሊት ህመም ተጠቂዎች እንዳሉ የተወሰነ ነገር ማለት ፈልጋለሁ። የኩላሊት ህመም ሁለት አይነት ናቸው። የመጀመሪያው የኩላሊት ህመም አጣዳፊው ወይ ደግሞ ኤኬአይ አኪዩት ኪድኒ ኢንጁሪ ይባላል። ሁለተኛው ደግሞ ፕሮግሬሲቭ እና ኢሪቨርሲብል የሆነ ሊመለስ የማይችል የኩላሊት ህመም ወይ ደግሞ ሲኬዲ ክሮኒክ ኪድኒ ዲዚዝ ይባላል። ስለዚህ እነዚህ ሁለት ነገሮችን በደንብ አድርገን ለያይተን ለማየትና እንዴት አንድ ሰው የኩላሊት ህመምን እንዴት መከላከል ይችላል እና ሲምፕተምስ ወይ ደግሞ ምልክቶቹስ ምን ምንድን ናቸው የሚሉት ነገሮችን ዘርዘር አድርገን ለማየት እንሞክራለን። ቅድም እንዳልኩት የመጀመሪያው ኤኬአይ ወይ ደግሞ አኪዩት ኪድኒ ኢንጁሪ ማለት ሰደን እና ብዙ ጊዜ ሪቨርሲብል የሆነ የኩላሊት ህመም ነው። በሆነ ጊዜ የሚፈጠርና በደንብ ህክምናው ከተደረገ ወደ ኖርማል ሊመለስ የሚችል የኩላሊት ህመም ነው። ስለዚህ ምን ምንድናቸው ከውዞቹ ወይ ደግሞ የአጣዳፊው የኩላሊት ህመም ሊያመጡ የሚችሉት ምን ምንድናቸው የሚሉትን ዘርዘር አድርገን እናያለን። የመጀመሪያው ዲሃይድሬሽን ነው። ዲሃይድሬሽን ማለት በሰውነታችን ያለው የፈሳሽ መጠን ሲቀንስ ሊፈጠር ይችላል። ሁለተኛው ደግሞ ብሊዲንግ ወይ ደግሞ አንድ ሰው በተለያየ ምክንያት የደም መፍሰስ ካጋጠመው ይህንን አጣዳፊ የኩላሊት ህመም ሊያጋጥመው ይችላል ማለት ነው። ሶስተኛው የዩሪናሪ ትራክ ኦብስትራክሽን ወይ ደግሞ የሽንት ትቦ ጋር ተያይዞ የሚፈጠር መዘጋት ጋር ሊፈጠር የሚችል ችግር ሲሆን ይህንን የአጣዳፊ የኩላሊት ህመም ወይ ደግሞ አኪዩት ኪድኒ ኢንጁሪ ያመጣብናል ማለት ነው። ምልክቶቹ ምንድናቸው የሚሉትን እናያለን። አንድ ሰው በአጣዳፊ የኩላሊት ህመም ከተጠቃ የመጀመሪያው ምንድነው? የሽንት መጠኑ ይቀንሳል። ሁለተኛ ድካም ስሜት ይኖረዋል፣ የትንፋሽ ማጠር፣ እንዲሁም አንዳንድ ጊዜ ራስ እስከ መሳት ድረስ ሊያደርሰው ይችላል ማለት ነው። እንዲሁም ደግሞ ሌሎች ምርመራዎች በምናደርግበት ሰዓት የደም ምርመራ በሚደረግበት ሰዓት የደማችን ውስጥ ያሉ ንጥረ ነገሮች ከፍ ማለት ለምሳሌ ክሪያቲኒን የሚባል መጠኑ ከፍ ሊል ይችላል። ዩሪያ የምንላቸው ነገሮች መጠናቸው ከፍ ይላሉ ማለት ነው። እነዚህ በሆስፒታል ላይ የሚደረጉ ምርመራዎች ናቸው። ሁለተኛው የኩላሊት ህመም ደግሞ ምን ይባላል? ክሮኒክ ኪድኒ ዲዚዝ ወይ ደግሞ ክሮኒክ ኪድኒ ዲዚዝ ማለት በጣም ፕሮግሬሲቭ እና ኢሪቨርሲብል ነው፣ ሊመለስ የማይችል ነው። ስለዚህ አንድ ሰው በክሮኒክ ኪድኒ ዲዚዝ ተጠቅቷል ወይ ደግሞ የክሮኒክ ዲዚዝ አለበት ማለት ኦልሞስት ኩላሊቱ ፌል አድርጓል ማለት ነው። ስለዚህ አንድ ሰው ኩላሊቱ ፌል ካደረገ የህክምና አማራጮቹ የሚሆኑት ምንድናቸው? የመጀመሪያው ሬናል ትራንስፕላንት ወይ ደግሞ የኩላሊት ንቅለ ተከላ ማድረግ ነው። ሁለተኛው ደግሞ ሱርአውት በሳምንት ሶስት ጊዜም ሊሆን ይችላል የኩላሊት እጥበት ወይ ደግሞ ዲያሊሲስ የምንለውን ነገር ማድረግ ይሆናል ማለት ነው። ስለዚህ አንድ ሰው እንዴት ነው እነዚህ የኩላሊት ህመም እንዴት መከላከል ይችላል የሚለውን ነገር ፕሪቨንሽን ሜካኒዝም አት ኤኒ ኤጅ እንዴት ነው መከላከል የምንችለው የሚለውን ነገር እናያለን። የመጀመሪያ ብዙ ጊዜ ኮንቲኒዩስ የሆነ ቼክአፕ ያስፈልገናል። ኮንቲኒዩስ የሆነ ቼክአፕ ዛት ሚንስ አንድ ሰው ዝም ብሎ ሰደንተሪ ላይፍ ስታይል ካለው አመጋገቡ የህክምና ቼክአፕ ማያደርግ ከሆነ ግፊት እንደ ስኳር አይነት ህመም ተጠቂ ከሆነ አት ኤኒ ታይም የክሮኒክ ኪድኒ ዲዚዝ ዴቨሎፕ ሊያደርግ ይችላል። ፕሪቫለንሱን ስናይ እንደኛ ሀገር ለምሳሌ
በ2019 ዓመተ ምህረት እና በ2022 ዓመተ ምህረት ላይ የተሰሩ ጥናቶች አሉ። በ2019 ዓመተ ምህረት ወደ 7643 አካባቢ የኩላሊት የክሮኒክ ኪድኒ ዲዚዝ ወይ ደግሞ ሁለተኛ ያልነው ሊመለስ የማይችለው የኩላሊት ህመም ተጠቂዎች ነበሩ። በ2022 የተሰራው ደግሞ በእጥፍ ነው የጨመረው 14992 ህመምተኞች ነበሩ ማለት ነው። ስለዚህ ከጊዜ ወደ ጊዜ የኩላሊት ህመም እየጨመረ ነው። እኛ ምንድነው ማድረግ ያለብን? መከላከል የምንችለውን ነገር በማድረግ ያንን መከላከል እንችላለን። ቀደም ወዳልኩት እመለሳለሁ። ሁለተኛ ምንድነው ስሞኪንግ ወይ ደግሞ ማጨስ፣ አልኮል መጠጣት፣ አመጋገባችን ለምሳሌ ስኳር፣ የጨው መጠን ከፍ ያለ ለምሳሌ ምግብ በምንጠቀምበት ሰዓት የጨው መጠን በጣም ከመጠን በላይ የምንጠቀም ከሆነ ለኩላሊት ህመም እንደ አንድ ሪስክ ፋክተር ነው ማለት ነው። ለምሳሌ ኢንፌክሽን ሲኖረን ምናምን ነገር በህክምና ቶሎ መታከም አለብን። እነዚህ ኢንፌክሽኖች ይሄዱና ሳይታከሙ ሲቀሩ የሽንት ቧንቧ ከዛ ወደ ኩላሊት ኢንፌክሽን እየሄደ ያንን ኩላሊታችን ሊያጠቃብን ይችላል ማለት ነው። እንደገና ደግሞ አንዳንድ ሰው ዝም ብሎ በዘፈቀደ የማስታገሻ መጠቀም ለምሳሌ ናይንስቴሮይድ አንቲ ኢንፍላማቶሪ ድራግ የሚባሉ እንደ አይቡፕሮፊን፣ ፓራስታሞል የመሳሰሉት ማስታገሻዎች መጠቀም በራሱ የኩላሊት ህመምን እንደሚያመጣ ጥናቶች ያሳያል ማለት ነው። ሌሎች ደግሞ በእኛ ሀገር ለተለያየ በሽታ የምንጠቀማቸው ኸርባል ሜዲኬሽን ወይ ደግሞ የባህል መድኃኒቶች አሉ። ምንም ዶዛቸው መጠናቸው የማይታወቁ እና እነዚህ ብዙ ጊዜ ኔፍሮቶክሲክ ናቸው ወይ ደግሞ ኩላሊታችን የሚያጠቁ ሆነው ስለሚገኙ እነዚህ መድኃኒቶችን ከመጠቀም ራሳችን ከኩላሊት ባለመጠቀም እነዚህ መድኃኒቶችን ባለመጠቀም ራሳችን ከኩላሊት ህመም መከላከል እንችላለን ማለት ነው። ቅድም እንዳልኩት አሁን ለምሳሌ በእኛ ሀገር የተሰሩ አንዳንድ ጥናቶች እንደሚያሳዩት ለምሳሌ ደሴ ሪፈራል ሆስፒታል ላይ የተሰራው ጥናት የሚያሳየው ካሉት ፔሸንቶች ወይ ደግሞ ካሉት ክሮኒክ ኪድኒ ዲዚዝ የሚባለው ወይ ደግሞ ሊመለስ የማይችለው የኩላሊት ህመም ያላቸው ፔሸንቶች ተገልጋዮች 31.5% የስኳርና የግፊት ተጠቂ ናቸው። ዛት ሚንስ እነዚህ ሰዎች በስነ ስርዓት ህመማቸው በስነ ስርዓት ቼክአፕ በስነ ስርዓት ቢያደርጉ ያንን በእነዚህ ክሮኒክ ዲዚዝ የሚባሉት እንደ ግፊት እንደ ስኳር አይነት እነሱን ተከትሎ የሚመጣውን የኩላሊት ህመም ፕሪቨንት ማድረግ ይቻላል ማለት ነው። የኛ ሀገር የሄልዝ አዌርነስ በጣም ዝቅ ያለ ነው። ስለዚህ አንድ ሰው አናኗር ዘይቤው የኛ አናኗር ዘይቤያችን ያገኘነው ምግብ መብላት፣ ያገኘነው መጠጥ መጠቀም እነዚህ ነገሮችን ለዚህ የክሮኒክ ኪድኒ ዲዚዝ አኳየር እንድናደርግ ያደርገናል ማለት ነው። ስለዚህ ምንድነው ማድረግ ያለብን? የመጀመሪያው ነገር አመጋገባችን ማስተካከል። ለየትኛውም አሁን ለምሳሌ በሰሞኑ አንዳንድ ወሬዎች ይወራሉ። የግመል ሽንት የክሮኒክ ኪድኒ ዲዚዝ ያድናል የሚል ወሬ ነበረ። ይሄ ከሀቅ ከእውነት የራቀ ሳይንሳዊ ምንም አይነት የሳይንሳዊ ባክግራውንድ የሌለው ነገር ስለሆነ እንደዚህ አይነት ነገሮች ሲኖሩ የጤና ባለሙያዎችን በማማከር የህክምና አማራጮችን ማድረግ ነው እንጂ ስለዚህ እነዚህ ትራዲሽናል ሜዲኬሽኖችን በመጠቀም የባሰ ኩላሊታችንን ጎድተን ካለን ህመም ሌላ ኤግዛዘርቤት ማድረግ ስለሆነ እንደዚህ አይነት ነገሮችን በመከላከል ራሳችን ከኩላሊት ህመም ፕሪቨንት ማድረግ እንችላለን የሚል ነገር ነው ያለው። ቀደም ወደ እንትኑ ስንመጣ ወደ ሰመሪው ስንመጣ ምንድነው ሁለት አይነት የኩላሊት ህመም አሉ ተባብለናል። የመጀመሪያው አጣዳፊ፣ ሁለተኛ ደግሞ የመጀመሪያ አጣዳፊ ወይ ደግሞ አኪዩት ኪድኒ ኢንጁሪ የሚባለው ዛት ሚንስ ሊመለስ የሚችለው በደም መፍሰስ፣ በዲሃይድሬሽን፣ በኢንፌክሽን ሊፈጠር የሚችለው የኩላሊት ህመም አለ። ሁለተኛው ደግሞ ሲኬዲ ወይ ደግሞ ክሮኒክ ኪድኒ ዲዚዝ የሚባለው ፕሮግሬሲቭ እና ኢሪቨርሲብል የሆነ ሊመለስ የማይችል የኩላሊት ህመም አለ። ስለዚህ እነዚህ ነገሮችን ከያዝን አንድ ሰው መቼ ነው የክሮኒክ ኪድኒ ዲዚዝ ወይ ደግሞ ኩላሊቱ የማይመለስበት ደረጃ ሊደርስ የሚችለው የሚለውን ነገር ማወቅ አለብን። ለምሳሌ ኤኬአይ የሚባለው ወይ ደግሞ ቅድም እንዳልኩት እነዚህ አጣዳፊ የኩላሊት ህመም የሚባሉትን በስነ ስርዓት ካልታከመ ምልክቶቹ እያሳየ ወደ ጤና ተቋም ሳይሄድና ህክምናውን ካላገኘ ቀስ በቀስ ያ ህመም ወደ ምን ይሸጋገራል? ወደ ክሮኒክ ኪድኒ ዲዚዝ የሚባለው ይሸጋገርና ኩላሊት
ፌል ያደርጋል። ከዛ በኋላ ያለው ነገር ደግሞ ኢኮኖሚካሊም ሶሻሊም በማህበረሰቡ የሚያመጣው ተጽዕኖ እጅግ በጣም ትልቅ ስለሆነ እነዛ የአጣዳፊ የኩላሊት ህመም ምልክት ሲታይ ቶሎ ብሎ ወደ ጤና ተቋም መምጣትና ህክምናውን በስነ ስርዓት ማድረግና ኩላሊታችን ፌል ከማድረግ ፕሪቨንት ማድረግ እንችላለን ማለት ነው። ስለዚህ አንድ ሰው ኤኬአይ ወይ ደግሞ አኪዩት ኪድኒ ኢንጁሪ ቅድም እንዳልኩት አጣዳፊ የኩላሊት ህመም አለው ማለት ኩላሊቱ ፌል አድርጓል ማለት አይደለም። በስነ ስርዓት ከታከመ የዲያሊሲስ ህክምና ካገኘ የኤኬአይ ሲሽን የሚባል አለ ወይ ደግሞ አንድ አጣዳፊ የኩላሊት ህመም ያለው ሰው የሚታከምበት ጊዜ አለው። በስነ ስርዓት እሱ ከታከመ ወደ ኢሪቨርሲብል ያልነው ሊመለስ ወደማይችለው የኩላሊት ህመም ላይሄድ ይችላል ማለት ነው። ስለዚህ እነዚህ ነገሮችን በደንብ አድርገን ዲፈረንሺየት ካደረግን ምልክቶቹን ካየን ምልክቶቹ እኛ ላይ በሚታዩበት ሰዓት ቶሎ ብለን ወደ ጤና ተቋም በመሄድ ያንን ህክምና በማግኘት ከኩላሊት ኢሪቨርሲብል ከሚባለው ወይ ደግሞ ሊመለስ ወደማይችለው ደረጃ ሳይደርስ ኩላሊታችንን መጠበቅ እንችላለን ማለት ነው። ቅድም ያልጠቀስኩት አንድ በጣም ወሳኝ ነገር አለ፣ ዳይት የሚል ነገር አለ። ስለዚህ አንድ ሰው ምን አይነት ምግብ ቢመገብ ጥሩ ነው የሚለውን ነገር ማለት ነው። አንድ ሰው ምንድነው ኩላሊታችንን አንድ ሰው የኩላሊት ህመሙን ኩላሊቱን ለመጠበቅ መጀመሪያ ያልነው ምንድነው እነዚህ ክሮኒክ ዲዚዝ የሚባሉት ነገሮች ለምሳሌ ግፊት፣ ስኳርን ካለበት ጀስት እነሱን በስነ ስርዓት ፎሎ ማድረግ በስነ ስርዓት ህክምናው እንዲያገኝ ማድረግ ነው። ከሌለበት ግን ሰደንተሪ ላይፍ የሚኖር ሰው ያንን ነገር እንትን አድርጎ ትቶ በስነ ስርዓት አመጋገቡን ማስተካከል አለበት። የጨው መጠን መቀነስ፣ በጣም ብዙ ውሃ መጠቀም። በቀን አንድ ሰው እስከ 2.5 ሊትር ውሃ መጠቀም ይችላል፣ ንጹህ ውሃ። ግን አንዳንዴ ለምሳሌ አንዳንድ አካባቢዎች ፍሎራይድ ዋተር ያላቸው ወይ ደግሞ ሄቪ ሜታል ያላቸው ውሃ ያሉበት አካባቢ ፊልተር መጠቀም መቻል አለበት። ምክንያቱም እነዚህ ፍሎራይድ እና ሄቪ ሜታል የሚባሉት በተሰሩት ጥናቶች ላይ ኩላሊት ሊጎዱ እንደሚችሉ የሚያሳይ ጥናት ላይ ስላለ ማለት ነው። እነዚህን ነገር በማድረግ የኩላሊት ህመምን ፕሪቨንት ማድረግ መከላከል ይቻላል የሚል ነገር አለ። በዚህ አጋጣሚ የተለያዩ ስለ ህክምና መወያየት የምትፈልጉትን ነገር ኮሜንት ላይ በማስቀመጥ ስለ አንዳንድ ርዕስ በመምረጥ በጣም በደንብ መወያየት እንችላለን ማለት እፈልጋለሁ። ብዙ ጥናቶች ኢንተርናሽናል ጆርናል ላይ አንዳንድ ጥናቶች በማየት ብዙ ሶርሶችን በመጠቀም ቀድመን ስለዚህ በደንብ አድርገን ሰፋ አድርገን ስለ አንዳንድ ነገሮች መነጋገር እንችላለን። እንደዚህ አይነት የጤናና ጤና ነክ ጋር የተያያዙ ነገሮችን ለማግኘትና ለመማማር ይህንን የዩቲዩብ ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። የተወሰነ ነገር ስለ ዲያሊሲስ ማሽን ልበላችሁ። ይህ ዲያሊሲስ ማሽን ይባላል። ዲያሊሲስ ማሽን ምንድን ነው የሚጠቅመው? ያው አንድ ሰው ቅድም እንዳልኩት አጣዳፊ ኩላሊት ህመም ካለው ወይ ደግሞ የሪቨርሲብል የሆነ ወይ ደግሞ ሲኬዲ ካለው ያው የኩላሊትን ስራ የሚሰራልን ይህ የዲያሊሲስ ማሽን ይባላል ማለት ነው። ሌላ ደግሞ አንድ ሰው የኩላሊት ህመም ስላለው ብቻ አይደለም ዲያሊሲስ ሊሰራለት የሚችለው። አንዳንዴ ለምሳሌ አጋጣሚ ሰው የተለያየ ለምሳሌ ፖይዝን ወይ ደግሞ በእኛ አካባቢ ምንድን ነው የሚባለው መርዝ ምናምን ነገር ጠጥቶ ከመጣ ሰው በዲያሊሲስ ሊሰራለት ይችላል። ሀው ለሚለው ለምን? ምክንያቱም አንዳንዴ አሁን አንድ ሰው በረኪና ጠጥቶ የሚመጣ ወይ ደግሞ ፌኖባርብ የሚባለው የሚጥል በሽታ ለሚጥል በሽታ የምንሰጠው መድኃኒት ኦቨርዶዝ ወስዶ ቢመጣ ጊዜ አልፎት ለምሳሌ ከ12 ሰዓት በኋላ ወይ ደግሞ ከ16 ሰዓት በኋላ ቢመጣ እንደዚህ አይነት ተገልጋይ ያ መድኃኒት ከጨጓራው አልፎ ወደ ሰርኩሌሽን ወይ ደግሞ ወደ ደም ስራችን ስለሚገባ እንደዚህ አይነት በዚህ አይነት ጊዜ ምንድነው እንደ ኤንጂቲቪ የሚባሉ ጨጓራ ላይ አስገብተን ያንን ነገር የምናወጣበት እንትኖችን አንጠቀምም። በዚህ ጊዜ ምንድነው የምንጠቀመው? ዲያሊሲስ ማሽን ነው የምንጠቀመው። ምክንያቱም ሰርኩሌሽን ላይ የገባ ነገር የሲስተማችን ላይ የገባ ነገር ልናወጣው የምንችለው በዲያሊሲስ ማሽን ነው እና ከኩላሊት ህመም በተጨማሪ ዲያሊሲስ ማሽን መርዝ የተለያዩ ነገር ፖይዝን ወስዶ ለሚመጣ ህመምተኛ ወይም ተገልጋይ እንጠቀምበታለን ማለት ነው። ይህ እንዳልኩት የዲያሊሲስ ማሽን ነው።
ዲያሊሲስ ማሽናችን እቺ ያው የተለያየ አይነት የዲያሊሲስ ማሽን አለ። በአጋጣሚኛ የምንጠቀምበት ኔፕሮ ነው። ስለዚህ ኔፕሮ ዲያሊሲስ ማሽን የምንጠቀመው ኖርማሊ ያው ሪል ፔሸንት ላይ ስንጠቀም በደንብ እናየዋለን። ግን በዚህ አጋጣሚ ይሄኛው ባይካርቦኔት የምናስቀምጥበት ነው። ይሄኛው ደግሞ ያው አሲድ ሶሉሽን ጋር ኮኔክት የምናደርግበት ነው። ይሄ ፓምፕ ነው። ይሄኛው ሲስተሙ በደንብ ሪል ፔሸንት ላይ ስንጠቀም እነዚህ ውስጥ ያሉ አንዳንድ ፓራሜትሮች በስነ ስርዓት እናያለን። ፕላስ ይሄኛው የአርተሪውና የቬነስ ሴንሰርን ኮኔክት የምናደርግባቸው ናቸው። ለዛሬ ይሄን ያክል ካልን ሪል ፔሸንት ላይ ደግሞ ስናያቸው ፓራሜትሮቹ እንዴት ማስተካከል እንዳለብን ምን ፓራሜትር እንዴት መሞላት እንዳለበት ሪል ፔሸንት ላይ እናያለን ለማለት እፈልጋለሁ። በድጋሚ ያው ስለ ጤና እንደዚህ አይነት ነገሮችን ለመወያየት እና እርስ በርሳችን ለመማማር ያው ከስር ያለው የዩቲዩብ ቻናል ሰብስክራይብ እያደረጋችሁ ፋሚሊ እንድትሆኑ ማለት እፈልጋለሁ። ኮሜንት ካላችሁ አስተያየት ካላችሁ ኮሜንት ስር ላይ ያለውን ጻፉልኝ። አመሰግናለሁ።